በጉልበት ለመናድ ክስተት ከተከሰተና ይሄ ደግሞ በመደበኛ የህግ ስርዓት ማስከበር ካልተቻለ የአስቸኳይ ጊዜ አዋጅ ይታወጃል። የተፈጥሮ አደጋ ባለ ጊዜ እና የህዝብን ደህንነት ለአደጋ የሚጥል በሽታ ካለ አንቀጽ 93 ለፌዴራል መንግስት አስቸኳይ ጊዜ አዋጅ የማወጅ ስልጣኑን ይሰጣል። የተፈጥሮ አደጋና በሽታ ከሆነ ክልሎችን መጣል ይችላሉ አስቸኳይ ጊዜ አዋጅ። ይሄ ግን ህገ መንግስታዊ ስርዓቱን በጉልበት ለመናድ ስለሆነ የፌዴራል መንግስት ይሆናል ማለት ነው የአስቸኳይ ጊዜ አዋጁን መጣል። እንግዲህ ወደ አስቸኳይ ጊዜ አዋጁ አስፈላጊነት ስገባ ለኢትዮጵያ አስጊ የሆነው ነገር ለአብሮነታችን አስጊም የሆነው ነገር ጽንፈኝነት ነው። ጽንፈኝነት ማለት እኔ ብቻ የሌላውን አልሰማም ከሚል አመለካከት የሚመጣ ነገር ነው ማለት ነው። ይህ የሁሉም ብዙ ክልል ላይ ኦሮሚያ ላይም አማራ ክልል ላይም ትልቅ ፈተና የሆነው ይሄ ጽንፈኝነት ነው። አንዱ ወንድም የአንዱ ጫማ ወንድም ውስጥ ቆሞ ማያይበት ሁኔታ ሲፈጠር ማለት ነው። በዚህ አማራ ክልልን እንደ ክልል ብንወስደው አሁን የተከሰተውን ትተን እኔ እንደ ግሌ ከሁሉም ክልሎች የተሻለ መልቲ ኤትኒክ ፌዴራሊዝም የሚተገብር ክልል አማራ ክልል ነበረ። የኦሮሞ ማህበረሰብን በቋንቋው የሚያስተምር፣ አጋውን በቋንቋው የሚያስተምር፣ ሌላውንም የቴሌቪዥን ጣቢያው ራሱ ለሁሉም እዛ ውስጥ ላሉ ብሔርና ብሔረሰቦች ጊዜ ሰጥቶ ቴሌቪዥን ጣቢያቸው ጭምር ሳይቀር ማለት ነው። ያ መልቲ ኤትኒክ ፌዴራሊዝምን ሲተገብር ሰላምና የተረጋጋ ሁኔታ ነበረው። ወደ ጽንፈኝነት ሲሸጋገር ነው ይሄ ችግር የተፈጠረው ማለት ነው። ስለዚህ እኔ አንድ አዋጁ ላይም የታጠቀ ኃይል ብሎ ነው በግልጽ የተቀመጠውና ይሄ ቤትም እንዲዝልኝ የምፈልገው ፋኖ የሚል ቃል አንጠቀምም። ፋኖ ማለት ለአማራ ህዝብ ልክ ኦሮሞ ጋር ቄሮ ማለት እድሜው ከ16 እስከ 32 ያለው ወጣት ሁሉ ኦሮሞ ጋር ቄሮ እንደሚባለው አማራ ክልልም በጣሊያን ጊዜ በተለያየ ጊዜ አገር ስትወረር በራሱ ተነሳሽነት ተደራጅቶ ሄዶ አገሩን ተከላክሎ የሚመለሰው ቡድን ነው ፋኖ። ባለፈውም አድርጎታል። ፋኖማ ተዋክቶ ምን ብሎ ወደ እርሻው የሚመለሰው እርሻው፣ ትምህርት የሚሄደው ትምህርቱ ላይ ተመልሷል እሱ። አሁን ያለው በትጥቅ ሀገረ መንግስቱንም ሆነ ህገ መንግስታዊ ስርዓቱን ልናድ የሚል ቡድን ነው ማለት ነው። ስለዚህ ይህ ደግሞ አንድ የፌዴራል ኢንተርቬንሽን አዋጅ አለ በዚህ ምክር ቤት የጸደቀ ቁጥር ባልሳሳት 159/2003 መሰለኝ። ፌዴራል መንግስት በሶስት ነገር ጣልቃ ይገባል ይላል። ክልሉ ሲጋብዝ ይሄ አሁን ተሟልቷል። ሁለተኛ ክልሉ ባይጋብዝ ራሱ በክልል ውስጥ ሰብአዊና ዲሞክራሲያዊ መብቶቹ በዚህ ህገ መንግስት የተቀመጡትን ማስከበር ሲያቅተው ክልሉ እና የህዝብ ተወካዮች ምክር ቤት ሲያረጋግጥ ፌዴራል መንግስት ኢንተርቬን ያደርጋል ይላል። ሶስተኛ ህገ መንግስትና ህገ መንግስታዊ ስርዓቱን በጉልበት ለመናድ ክስተት ሲከሰት ኢንተርቬን ያደርጋል ይላል። በህገ መንግስቱ አንቀጽ 93ም በነበረው አዋጅም ኢንተርቬንሽኑ አስፈላጊ ሰዓት ላይ ደርሷል የሚል ነው። እኔ አንድ ነገር ከህግ አስከባሪ አካላት ጋር ሁሉም ክልል ላይ መስተካከል ያለበት ማንኛውም ቡድን ለምን መጽሐፍ ቅዱስና ቁርአንን አይሰብክም? ታጥቆ ከተንቀሳቀሰ ይህን ዓላማ ለማሳካት ምን ያህል ጥሩ ቡድንም ቢሆን የህግ አስከባሪ አካላት ህጋዊ እርምጃ ለመውሰድ ስልጣን አላቸው። አንዳንዴ የገበሬውን እንትን ዘረፉ፣ ባንክ ዘረፉ፣ እንዲያረጉ ብለን ማብራሪያ የሚፈልግ አይደለም። ህገ መንግስት ጥሷል። ታሪካዊ ጠላቶቻችን ዶላር አሸክመውት ብር በኬሻ ለህዝብ እያርከፈከፈ ታጥቆ ቢንቀሳቀስ ልንተው ነው? ከመንግስት ውጪ ታጥቆ መንቀሳቀስ ይህ ህገ መንግስታዊ ነው። ይህም ማስከበር የሚለው የህገ መንግስት ምሰሶን መጠበቅ ብቻ ኢንተርቬን እንድናደርግ ያደርገናል ማለት ነው። ይህን ስናነሳ ግን
ይህን ስናነሳ ዛሬም ነገም መስተካከል ያለበት አመለካከት ብዬ ጽንፈኞች ጋር ማየው ሰፊው የአማራ ህዝብ ጥያቄ የለውም የሚል እምነት የለኝም። እንደ ማንኛውም የኢትዮጵያ ህዝብ ጥያቄ አለው። የዲሞክራሲ ሊሆን ይችላል፣ የፍትሃዊነት፣ የኢኮኖሚ ሊሆን ይችላል፣ ሌላም ጥያቄ ሊኖረው ይችላል። በህገ መንግስታዊና በሰላማዊ መንገድ ብቻ ሊስተናገድ ይገባል ነው የምንለው እኛ። ለዚህ ደግሞ መንግስት ያሳየው ከጦርነት አንሸጋገርም እያለ ያሳየው ሆደ ሰፊነት የት እንዳደረሰን አይተናል። አፍሪካ ውስጥ እኮ ከ34 ሀገር በላይ ይበልጣል የአማራ ክልል ሀገር ቢሆን ራሱ። ይሄ እኮ ነው የከሰመው ሰሞኑን። ስለዚህ አስቸኳይ ጊዜ አዋጁ ትክክለኛ ጊዜ ላይ ነው የመጣው። እኛም እንደ ህዝብ ተወካዮች ምክር ቤት አንቀጽ 54 ንዑስ አንቀጽ 4 ላይ እንደተቀመጠው የመላው ኢትዮጵያ ህዝብ ወኪል ነን። የተወከልኩበትን ኮንስቲትዌንሲ ልተካ እችላለሁ። ጎንደር ላይ ያለው፣ ሞያሌ ያለው ጉዳይ ያገባኛል። የመላው ኢትዮጵያ ህዝብ ወኪል ነኝ ህገ መንግስቱ ነው የሚለው። ደግሞ ሁሉም ነገር ከኢትዮጵያ በኋላ ነው የሚሆነው። ሌላው ይሄ ጽንፈኛ ቡድን ብሔርን ሌላውን አጣጥሎ ህዝቡ በማይወደው ነገር የሚሰድበው ምስኪኑን ሰፊውን አገር ወዳዱን የአማራ ህዝብ እንደማይወክል ግን በእርግጠኝነት ማረጋገጥ እችላለሁ። አውቀዋለሁ እኔ ህዝቡን ወርጄም ማለት ነው። ስለዚህ ይህ በ66ቱ የከሰረ ትውልድ 66ቱን ትውልድ ጥላቻ የለኝም እኔ። ነገር ግን ፈርሃ እግዚአብሔር የሌለው ትውልድ ነው። 77 የተራበውን የጎንደር ህዝብ ብር ዘርፎ የሄደ ሰው ዛሬ እዚህ ጋር ሌላ ወጣት እንዲያልቅ የሚያነሳሳበት ሁኔታ ማለት ነው። በዛ ላይ ደጋፊ የማያፈራ ትግል አድርጎ ሌላውን ብሔር 60 ሚሊዮን የኦሮሞ ህዝብ አጣጥሎ እንዴት ነው ኢትዮጵያ ውስጥ ትግል ማድረግ የሚቻለው? 60 ሚሊዮን የአማራን ህዝብ አጣጥሎ እንዴት ነው ኢትዮጵያ ውስጥ ትግል ማድረግ የሚቻለው? እኛም የምንገነባው ኢትዮጵያ ማንም የበላይ የማይሆንበት ማንም የበታች የማይሆንባትን ኢትዮጵያ ነው የምንገነባውም እውን እንዲሆን የምንፈልገውም። ለዚህ ደግሞ የአስቸኳይ ጊዜ አዋጅ አስፈላጊ ነው። የተብራራውን በቂ ነው። አመሰግናለሁ። ሰባተኛ የዋናው ኢሹ መግባት ፈልጋለሁ። የዋናው ኢሹ መነሻው በመርህ ደረጃ ሰላም ያስፈልጋል። ማንኛውም የሆኑ ግጭቶች በዲያሎግ በንግግር እንዲፈቱ እኔ በግሌ እፈልጋለሁ፣ መንግስትም ይፈልጋል እስኪገባኝ ድረስ። ይህን ተያይዞ ላለፉት ለ32 ዓመታት ወይም ከዛም በላይ በተለይ የአማራ ኤሊቱም ሆነ እዚህ ያላችሁ ሰዎች አንዳንዶቹ ጥያቄ ያላችሁ የምታነሱትን ጥያቄዎች እኔ በግሌ ሪኮግናይዝ ማድረግ ፈልጋለሁ። ጥያቄው ልክ ነው ልክ አይደለም ሳልገባ ሪኮግናይዝ ማድረግ ፈልጋለሁ። ይህን ጥያቄ ግን ለመፍታት ሰላም ያስፈልጋል፣ ሀገርም የሚያስፈልገናል። ሰላም ደግሞ የሚመጣው በሰላም መንገድ በዲያሎግ መንገድም እንደሆነ ሁሉ ህግና ስርዓትም ሊከበር ይገባል። ብዙ ጊዜ በተደጋጋሚ በተለይ የሚዲያ ናሬሽኑን በደንብ ወስዶት ያለው የአማራ ክልል ወንድሞች ከመፈናቀል ጋር የተገናኘ ነው። በተለይ ወለጋ አካባቢ ማለት ነው። በእርግጠኝነት ከኔ ቀድሞ የተናገሩት አባታችን የተከበሩ አቶ ገዱ የጠቅላይ ሚኒስቴሩ የደህንነት አማካሪ እንደነበሩ አውቃለሁ። ቀላል ማይባል ቁጥር ከኪራሙ ከጊዳ አያና ተፈናቅሎ ሻምቡ ዩኒቨርሲቲ ውስጥ ቀላል የማይባል ቁጥር የኦሮሞ ሰው የኦሮሞ አርሶ አደር የኦሮሞ ልጆች እንዳሉ በግልጽ ያውቃሉ። ይህን ስል ግን ተፈናቅሎ አሎፉሊ ወደ አማራ ክልል ተፈናቅለውን ጀስቲፋይ ለማድረግ አይደለም፣ ፋክት ስለሆነ አንዳንዴ ፋክትንም ሎጂክንም በደንብ ማንከተል ከሆነ መግባባትም ሊያስቸግረን ይችላል። እሳቸው ራሱ በስማቸው ልክ የሚያውቁት ይህ ክስተት ዛሬ ላይ ሻምቡ ካምፓስ ወለጋ ዩኒቨርሲቲ ላይ ቀላል የማይባል የኦሮሞ አርሶ አደሮች የኦሮሞ
እናቶች ተፈናቅሎ ነው ያሉ። ማን አፈናቅሎ ግልጽ ነው። አንገት ቆርጦ ብረት ላይ ሲያደርግ ማን እንደነበረ ይታወቃል። ይሄ ቅርብ ጊዜ ትዝታችን ነው። ያው ይሄንን መካድ አያስፈልግም። የስነ ስርዓት ጥያቄ አለኝ። የስነ ስርዓት ጥያቄ ሲነሳ ለነበረው መገለጫ የሚሆን ነገር ነው ያነሱት። እንደዚህ ካል አካሄድ ላስቸጋሪ ስለሚሆን ምንም የስነ ስርዓት ጉድለት ስለሌለ ቀጥሉ ዶክተር። ስለዚህ ስታነሱ ግን ሰውና ሰው ህዝብ የሚያጋጭ እንትን ላይ ትኩረት አድርጋችሁ አንሱ ስናነሳ እንደቆየ ነው። ስለዚህ አንዳንድ ነገሮችን ከእውነትም ከፋክትም ከሎጂክም አንጻር ማየት አለብን። ሰላሙን እየፈለግን የሰላሙን መንገድ ደግሞ አንፈልግም ማለት ነው ብዙ አልታየኝም። ቲፒኤልኤፍ ወረራ ሲያካሄድ አሁን ጀግና ሆኖ ብረት አንስቶ ከመከላከያ ጋር አንዳንድ አባላቶች በጣም በሚያሳዝን ሁኔታ ከመከላከያ ጋር እኩል አቻ ለመቁጠር እየተሞከረው ያለው አካል ቲፒኤልኤፍ እኮ ሰሜን ሸዋ መጥቷል። ቲፒኤልኤፍ ሰሜን ሸዋ ሲደርስ እኛው የምክር ቤት አባላት የተከበረው የምክር ቤት አባላት እዚህ ውስጥ ያላችሁ አሁን ይሄ የምትቃወሙ ጭምር አስቸኳይ ጊዜ አዋጅ ያስፈልጋል ተብሎ ፕሮፖዝ ተደርጎ አስቸኳይ ጊዜ አዋጁ የቲፒኤልኤፍ ታጣቂ ኃይልና ኦሮሚያ ክልል የሚንቀሳቀሰው ታጣቂ ኃይል ሀገር ሊያፈርስ ነው፣ ስለዚህ ሀገር ስጋት ላይ ስላለች ያስፈልጋል ተብሎ አስቸኳይ ጊዜ አዋጁ ታውጆ ሰሜን ሸዋ የደረሰው ኃይል ተሰብስቦ የሚገባበት ቦታ ገብቷል። እኔ የማይገባኝ ለነሱ የሰራው ለምንድን ነው ለዚህ የማይሰራው ነው? ለምን ደብል ስታንዳርድ እንሆናለን? እኔ ነገር በደንብ አድርገን ብናይ ጥሩ ይመስለኛል። ሌላኛው የዚህ ሁሉ ጣጣ ያመጣብን እውነት ለመናገር አንድ ናሬሽን ተፈጥሯል። ላለፉት 2-3 ዓመታት በጣም የሚታወቅ የተከደናል ናሬሽን፣ በተለይ ደግሞ ሪሰንትሊ ደግሞ በጣም ኮምፓውንድ እያደረገ የመጣ የተከደናል ናሬሽን፣ ትጥቅፍቱ ተባለ ናሬሽን፣ ርስት ተጠይቅ የሚል ናሬሽን አለ። የተከደናል ናሬሽን ከሁለት ነገር ነው የሚነሳው። አንደኛው በቅርብም ሲነሳ እንደነበረው በቅርብም በሰልፍ ጭምር አንዳንዱ መሪው ጭምር እስላም መስሎ ሸወደን እስከማለት ድረስ የደረሱ የነሱን ጭምር የሚያራግቡ አካላቶች ነበሩ። አስኢፍ የሀገሪቱ 45% 50% ሙስሊም መሆን ቤተ መንግስት መግባትን እንደሚያስከለክል ነገር እስላም መስሎ ሸወደን የሚል የተከደናል የፖለቲካ ናሬሽን ነበር። አዋጁ ላይ ትኩረት አድርጎ ስለዚህ ወደ ላጠቃለው ስለዚህ ናሬሽን መስተካከል አለበት። ሁለተኛው ናሬሽን የርስት ናሬሽን ነው እና በአጠቃላይ ለቲፒኤልኤፍ ታጣቂ ኃይል የሰራ አስቸኳይ ጊዜ አዋጅ ኦሮሚያ ክልል ለሚታጠቅ ለሄዶ ለአስቸኳይ ጊዜ አዋጅ የሰራው አስቸኳይ ጊዜ አዋጅ ለዚህ ለምንድን ነው የማይሰራው? ችግር ካለ ህግና ስርዓት ያስፈልገናል። የመንግስት መዋቅር ያስፈልገናል። ወረዳ፣ ዞን፣ ክልል ምክር ቤት ፕሬዝዳንት ያስፈልገናል። ይሄ አካል እኮ የክልሉን ዋና ከተማ ተቆጣጥሮ 6 ዋና ከተማዎችን ተቆጣጥሮ 4 ኪሎ ገብቼ ይሄ መንግስት ካልናድኩ እያለ ከዚህ የበለጠ የት እንነጋገርሽ? በምንድን ነው የምንነጋገረው? ለመነጋገር ስርዓት አያስፈልግም? ህግ አያስፈልግም? የፈለገው ጥያቄ ሊሆን ይችላል። እኔ ፐርሰናል ችግር እኔ እንደግሌ የፈለገው ጥያቄ ግን ለመነጋገር በሀገራዊ ምክር ኮሚሽን ሊሆን ይችላል፣ በሌላ ሞዳሊቲ ሊሆን ይችላል። ህግና ስርዓት ሊከበር ይገባል። ህግና ስርዓት የተከበረው በተለይ ደግሞ አሁን አንዳንድ ሎጂክም የተነሳ ሰላም እየመጣ ነው፣ አንጻራዊ ሰላም እየመጣ ነው የተባለው ያ አንጻራዊ ሰላም የመጣ ወይ በመንዙማ ወይ በስክስታ ወይም ደግሞ በመዝሙር አይደለም። ህግ ተከብሮ ነው የመጣውና ይሄን ደግፈን ይሄን አዋጅ ተቀብለን የሚመጡ ጥያቄዎች ካሉ ማንኛውም የታጠቀውም ያልታጠቀውም ያለውን ኮንሰርን ቁጭ ብለን ተነጋግረን ይሄን ችግር በፈታና ሀገራችንን ወደፊት ብናረግ ሀገር ይዘን በጦርነት ያለፈች ሀገር ይዘን ለጦርነቱ ደግሞ ሌላ ጀስቲፊኬሽን ከምንፈልግ ውስጥ እያወቅን ፈንዳመንታሊ የጎጃም ገበሬና የኦሮሚያ ገበሬ ጥያቄ ፈንዳመንታሊ እየታወቀ የኢትዮጵያ ህዝቦች ጥያቄ ፈንዳመንታሊ እየታወቀ ለምን በእነዚህ ነገር ላይ በማይመስል ነገር ላይ ሌላ ጀስቲፋይ ለማድረግ ከመሞከር ምን ያደርግልናል? ቀጥታ ወደ ሙሉ ሰላም ሂደን ይህን አዋጅ ተቀብለን አጽድቀን ችግሮች፣ ንግግሮች፣ ማንኛውም ኮንሰርኖች ካሉ ደግሞ መንግስትም ሌሎች አካላቶችም ቁጭ ብለን ተነጋግረን በምክክር ኮሚሽኑ በኩል ላይ ችግሮቻችን እየፈታን ብንሄድ አይሻልም ወይ? አሁን ላይ ብሔር ላይ ትኩረት ያደረገ ሃይማኖት ላይ ትኩረት ያደረገ መዘርዘር ይችላል ነው ያው ባለፈው አማራ ክልል የተፈጠረውን ነገር
ኢን ዲቴልስ በሃይማኖት በሁሉም ማለት ነው። ስለዚህ ይሄን ትተን ወደ ሰላሙ ሄደን በሰላም ሀገራችንን ብናሳድጋት የሚል ሐሳብ ለመስጠት ነውና በአጠቃላይ የሰላሙ መንገድ ሰላሙን ከፈለግን የሰላሙ መንገድ ግን እምቢ ማለት የለብንም። አንዱ ላይ የሰራው የአስቸኳይ ጊዜ አዋጅ ሌላኛው ላይ የማይሰራ የአስቸኳይ ጊዜ አዋጅ ምክንያት አይኖርም። ያው ሁሉም የኢትዮጵያ ልጆች ናቸው። ኢትዮጵያ ውስጥ ያሉ ማንኛውም 200,000 የሆነም ባለ 50 ሚሊዮኖች ነን ባዮችም ሁሉም ኢትዮጵያውያን ናቸው። ስለዚህ ይሄን ተቀብለው ወደ ሰላሙ ብንሄድና ይሄን አዋጅ ብናጸድቅ የሚለውን ሐሳብ ለመስጠት ነው። አመሰግናለሁ። 8